ተሚት ኪዳነ ምህረት በጉልበቴ ተንበርክኬ ክራላይሶ አልኩት። ለእግዚአብሔር መስገድ ኃጢአት ስላልሆነ ሼም አይዛችሁም። አንድ ቀን ሳትጾሙ አንድ ቀን ሳትሰግዱ ፋሲካ ሲበላ ብቻ ህብረት ታደርጋለህ ስትባል ለኛም ነው የተቀነነው። እውነት ለመናገር ይሄ ቀን እጅግ በጣም ከባድ ነው። ፋሲካ ማለት 50 ቀን ጾም የለም፣ ስግደት የለም፣ ቀኖናዎች የሉም። በአጠቃላይ አይፈቀድም በልዩ ምክንያት ካልሆነ በስተቀር። ጾም ጸሎት ተረሳ፣ እኛ መሞት ጀመር። አንተ ስትነሳ ይሁዳን ለመተቸት ከይሁዳ የተሻለ ሆኖ መገኘት ግድ ይላል አይደል? ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። ሰላም ውድ የናታኒ ሚዲያ ቤተሰቦች፣ ሰላም ውድ ኦርቶዶክሳውያን። ከሰሞኑ ማህበራዊ ድረገጽ ላይ አነጋጋሪ የሆኑ ጉዳዮችን ዛሬ በሚኖረን አጭር ቆይታ እንመለከታለን። ታዋቂው የፕሮቴስታንት አገልጋይ ደምረው ወደ ኦርቶዶክስ ሊመለስ ነው እየተባለ ነው። ከሰሞኑ በሰሞነ ሕማማት ቤተክርስቲያን ውስጥ ስግደት እየሰገደ ቪዲዮ መልቀቁ አነጋጋሪ ሆኗል። ስለ አገልጋይ ደምረው ያስኳቸው ቪዲዮዎችና ሌሎችም ሰሞነኛ አነጋጋሪና አስተማሪ ቪዲዮዎችን እንመለከታለን። በቅድሚያ ግን እንደተለመደው ቪዲዮ ቢያንስ 3000 እና ከዛ በላይ ላይክ ይኖረው ዘንድ ሁላችሁም ላይክ እንዲሁም ሰብስክራይብ በማድረግ ጀምሩ። በቀጥታ ወደ ቪዲዮ የምናልፍ ይሆናል። ተሚት ኪዳነ ምህረት በጉልበቴ ተንበርክኬ ክራላይሶ አልኩት። ኦ አምላክ ዞ አምላክ አልኩት። በላይቭ አስተላለፍኩ ሳልሸማቀቅ፣ ምክንያቱም ኃጢአት ስላልሆነ ለእግዚአብሔር መስገድ ኃጢአት ስላልሆነ። ለምን ነገ እያንዳንዳችሁ ማለት ነው እያንዳንዳችሁ ነገ ዶሮ ታርዳለ፣ በግ ታርዳለ፣ ቅርጫ አለ፣ ትጋፋለ፣ ነጭ ልብስ ትለብሳለ። እርግጠኛ ነኝ ሼም አይዛችሁም። አንድ ቀን ሳትጾሙ አንድ ቀን ሳትሰግዱ ፋሲካ ሲበላ ብቻ ህብረት ታደርጋለ ስትባል ለኛም ነው የተቀነነው፣ ለኛም ነው ቀኑ የተሰጠን። ለኛ ቀኑ ከተሰጠን ለምንድነው ለኛ የተሰጠውን ቀን እማንጾምበት? አርብ ቀን ለኛ ነው የተሰጠን ለምን አንልም? አርብን ቀን እሑድ ብቻ ነው እንዴ ለኛ የሰጡን ሊቃውንቶች? አርብን አልሰጡም እንዴ ወንድሜ? ከባድ ነው እኮ። ለማንኛውም እየተዘጋጀ አሁን ንስሐ ነው የምትገባው፣ ይቅርታ ነው የምትጠይቀው። እሺ በቃ አሁን ይሄን ነው አሁን ያወራኸው። አንድ ለባዶ ሲናገር ስማ፣ ጴጥሮስ ሲናገር የሚናገር እንደ እግዚአብሔር ቃል ይናገር ነው እንጂ አንድ ለባዶ ትናገራለህ። እኔ ፊት አፈ ታሪክ ትናገራለህ። የት ነው የምትጸልየው? የኢትዮጵያ ኦርቶዶክስ ቤተክርስቲያን ክፍት ነው። ኢየሱስ ክርስቶስ የሚለውን ስም ጴንጤ ሆኜ አይደለም አሁን ክርስቶስን ስቃይ ሰበከ ጌታ በሚያውቀው ቲክቶክ አያቅ ምን አያቅ። ቲክቶክ ላይ ያለውና ምድር ላይ ያለው ይለያያል ይላሉ። አይለያይም አባቴ። እኔ ላይቭ ሳስተላልፍ ነበር። እንግዲህ ኦርቶዶክስ ቤተክርስቲያን ስለ ክርስቶስ አታስተምርም፣ በብዛት አታስተምርም፣ አትናገርም፣ እሱን ግሎሪፋይ አታደርግም ነው የነበረው ወቀሳ እንጂ እኔ እኮ ኢየሱስ ክርስቶስ የሚለውን ስም ጴንጤ ሆኜ አይደለም አውቀው። እኔ ኦርቶዶክስ ቤተሰብ ውስጥ ሆኜ ነው እግዚአብሔር ብዬ የጠራሁት፣ አፌን የፈታሁት ኢየሱስ ክርስቶስ ብዬ የጠራሁት። ጴንጤ ከሆንኩ በኋላ ግን እኔ ስለኔ ስለግሌ ነው የማወራው፣ ስለሌላ ሰው አላውቅም። አሜዚንግ ዋው! እኔ አላፋት ዝማሬ ከሄድኩ በኋላ በቃ እዛ እናንተ ናችሁ ደግሞ አላፋት ዝማሬ ሂድ ያላችሁ እራሳችሁ አለ። እናንተ ህዝብ እኮ ነው የጋበዘኝ ታውቃለህ። ማንም አልጋበዘኝ፣ እናንተ ናችሁ። በቃ አላፋት ዝማሬ ደሜ ሂድ፣ አላፋት ዝማሬ ደሜ ሂድ አላችሁ። ሄድኩ። ደሜ ስገድ፣ ደሜ አርብ ስገድ አላችሁ። ሰገድኩ። ስለዚህ ሆነ መድኃኒዓለም እግዚአብሔር ከረዳኝ እጠመቃለሁ። ከዛ በኋላ አደባባዮችን ለተከታታይ ወራቶች ኦርቶዶክሳዊ ወጣቶች ትነሱና እዚህ ህዝቤን ግራ የሚያጋባው ፒፕል እንሄድና እንውጠዋለን። እንደዚህ ዋክ ከዛ ራሱ ገቢ እናደርገዋለን። ዛሬ
የሚገርም ቀን ነበር። የሚያምር ቀን። እንግዲህ ቪዲዮ እንደተመለከታችሁት ነው። አገልጋይ ደምረው በመባል ነው እንግዲህ በሚዲያ ስም የሚታወቀውና ብዙዎቻችሁ ታውቁታላችሁ ያስባለሁኝ። ለማንኛውም እንግዲህ እግዚአብሔር አምላክ ከረዳኝ ወደ መድኃኔዓለም እጠመቃለሁ ብለዋልና በእውነት በአንድ ነፍስ መመለስ እኛ ብቻ አይደለም የሰማይ መላእክት እንኳን ደስ ይላቸዋልና ወንድማችንን አሁን በጸሎት አስቡትና ወደዚህ ህብረት እንዲቀላቀል እንግዲህ የእግዚአብሔር ፍቃዱ ይሁን እልላለንና ይህንን በተመለከተ እንግዲህ አዳዲስ ጉዳዮች ሲኖሩም የምናሳውቃችሁ ይሆናል በዚሁ ቻናል ላይ። በሚቀጥለው ቪዲዮ የምንመለከተው ደግሞ መጋቢ አዲስ ነቃ ጥበብ ከሰሞኑ ያስለቀሳቸው ጉዳይ ምንድነው? ሰሞኑን አገልግሎት ላይ ምን ገጠማቸው፣ ምንስ አስለቀሳቸው የሚለውን እንመልከት። እውነት ለመናገር ይሄ ቀን እጅግ በጣም ከባድ ነው። በእንባ ብቻ የሚገለጥ አባቶቻችን በህይወት የገለጡት ቀን ነው። ከ6 ሰዓት ጀምሮ እስከ 9 ሰዓት ነገሮች በአጭሩ የተከናወኑበት ነው። ቅዱስ ጳውሎስ የተሰቀለውን ክርስቶስን እንሰብካለን ብሎ ሲናገርም እነዚህን መከራዎች ነው። ቤተክርስቲያን ዕለት ዕለት ይህንን መከራ ትገልጠዋለች። ይሄ መከራ ለሁላችን የተሰጠ ነው። በህይወትም እንገልጠው ነው። የተከበራችሁ ወጣቶች ያው ታሪኩ በዚህ ስለተገለጠ ይሄን ላቆየውና ነገር ግን ክርስቶስ ሞቶልናል፣ ክርስቶስ ተሰቅሎልናል። ይሄን አካል ክርስቶስ ይፈልገዋል። ሁላችንም ክርስቲያኖች ሆነን እንድንኖር ነው። ቤተክርስቲያን በየዓመቱ ክርስቶስን እየሰቀለች አይደለም። መረዳት ያለብን በየዓመቱ ክርስቶስ እየሞተ አይደለም። ክርስቶስ በየዓመቱ እየተገረፈም አይደለም። ነገር ግን ይህን መከራ የምታሳየውና የምትገልጠው ወጣቱ በብዙ ኃጢአት እየዋኘ ነው። በብዙ መከራ እየዋኘ ነው። በሱስ ውስጥ እየዋኘ ነው። ቤተክርስቲያንን በመተው ከእግዚአብሔር በመራቅ በእነዚህ ነገሮች እየዋኘ ነው። ብዙ ኃጢአት እየሰራ ነው። ብዙ በደል እየተሰራ ነው። ብዙ ሞት እየተስተናገደ ነው። ስለዚህ ያ እንዲበቃ እንድንመለስ የእግዚአብሔር ሰዎች እንድንሆን ቃለ ሕይወት ያሰማልን። መጋቤ ሐዲስ ነቃ ጥበብ እንግዲህ ኦርቶዶክስ ማለት እንዲህ ናት። ኢየሱስ ክርስቶስን ሰሞነ ሕማማት ስናስብ በለቅሶ እንዲህ የኢየሱስ ክርስቶስ ያሳለፋቸው ሕማማቶች ያሳለፋቸው መከራዎችን በኦርቶዶክስ ቤተክርስቲያን እንዲህ ታስተምረናለች። እንዲህም ኢየሱስ ክርስቶስን ትሰብከናለች። መላው ኦርቶዶክሳውያን እንግዲህ የአብይ ጾምን ጨርሰን እነሆ ክርስቶስ ከሞት ተነሳ ብለን ትንሳኤውንም አክብረናል። ከትንሳኤ በኋላ በሚኖረን ህይወት ደግሞ ወደ ቀደመው ህይወት እንዳንመለስ መጠንቀቅ አለብን ይለናል ቀጣዩ ቪዲዮ። ፋሲካ ማለት 50 ቀን ጾም የለም፣ ስግደት የለም፣ ቀኖናዎች የሉም። በአጠቃላይ አይፈቀድም በልዩ ምክንያት ካልሆነ በስተቀር እና በመንግስተ ሰማያት ገብተን ለመኖራችን ምሳሌ ነው። በመንግስተ ሰማያት መውደቅ፣ መነሳት፣ መራብ፣ መጠማት የለምና እሱን ነው የምናስታውስበት። ሰው ግን ዓለምን እንጂ የሚያስታውስበት ገነት መንግስተ ሰማያትን አይደለም። እንደውም ግጥሙን አላስታውስም እንጂ ማን ነው ይመስለኛል ዲያቆን ነው ካሊ እንደዛ ከሆነ ካልተሳሳትኩ እኛ መሞት ጀመርን አንተ ስትነሳ ምንድነው የምንሳለፈ ጾም ጸሎት ተረሳ እኛ መሞት ጀመርን አንተ ስትነሳ የሚል ግጥም አይቻለሁና በክርስቶስ ትንሳኤ ላይ የሚሞት ሰው አለ። በጣም ብዙ ሰክሮ የሚሞት አለ። የሚሞት ስለ ነፍሱ ከስጋው መለየት አይደለም። በቃ ትንሳኤን አከበርኩ ብሎ ሰው እንዴት እንደገና በልቶ ጠጥቶ ይሄ የቤቱ ያልጋው ትራስ አልበቃ ብሎ ግርግዳ ተንተርሶ እስኪያድር ድረስ ሰው እንዴት ይበላል? ሰው እንዴት ይህንስ ያህል ይጠጣል? እና በጣም አስቸጋሪ ነው። በዓላቶቻችን ከስካር እስካልወጡ ድረስ ክርስቶስ ሲነሳ እኛ እየሞትን ነው። ከሆድ ካልወጣን ከበግ ስጋና ከዶሮ ከእንቁላል ወተን አሁን ይሄ ኃጢአት ነው እያልን አይደለም፣ መብላቱ መጠጣቱ መደሰቱ። ነገር ግን ልኩንና መጠኑን ካጣ ሰው የሚሞትበት እንጂ ትንሳኤን የሚያስብበት አይደለም። ይሄ 50 ቀን መንግስተ ሰማያትን የምናስብበት የደስታ ቀናችን ነው። ዲያብሎስ ድል ተነሳ፣ ክርስቶስ ከመቃብር ተነሳ እያልን ሰላምን፣ ደስታን፣ ፍቅርን የምናውጅበት ነው። ትንሳኤ ለምናምን ለኛ ብርሃን ላክልን ወደኛ ብርሃን ላክልን ወደኛ። ብፁዕ አቡነ አብርሃም ይሁዳን ለመተቸት ከይሁዳ ተሽለን ልንገኝ ይገባል ይሉናል። ራሳችንን እንድንመለከት የሚያደርግ አባታዊ ግሳጼ ነው። ወደ አባታችን ላሳልፋችሁ። ይሁዳን ለመተቸት ከይሁዳ የተሻሉ ሆኖ መገኘት ግድ ይላል አይደል እንዴ? ይሁዳን ለመተቸት ለይሁዳ ስም ለመስጠት ለይሁዳ ነውር ለመስጠት ከይሁዳ የተሻለ ሆኖ አንድ ሰው መገኘት አለበት። እነ ይሁዳን እኮ የሚያስመሰግን ዘመን እየመጣ ነው። እነ ይሁዳን የሚያስመሰግን ትውልድ እኮ እየተፈጠረ ነው። ምክንያቱም ከይሁዳ የተሻለ ሰው እስካልተገኘ ድረስ
ሁሉም ነው ደግሞ እኮ ትንሹም ትልቁም የለም። ቄሱም መነኩሴውም ጳጳሱም ተመሳሳይ አልሆንም ብላችሁ ታምናላችሁ? የከንፈር ሽንገላ ነው የሚባለው። ከናፍረ ጉሉት የከንፈር ጽድቅ ብቻ ከልብ ጸጸት የሌለበት የተሰበረ ልብ የሚባለው የጠፋበት ነገረ ስላቅ ብቻ የበዛበት በነገር ብቻ ትጸድቃላችሁ የተባለ ይመስል ከነገር ነገር ብቻ መሸጋገር ያለበት ዘመን ላይ ነው ያለነው። ዓለም በሙሉ ይህንን ነው የሚመስለው። ከአንዱ አንዱ እንኳን ያስተምራል ብለን የምናስብበት አይታይም። ምሳሌ የሚሆን ይጠይቃል። እንደውም እግዚአብሔር ወዳጆች ስላሉት ዛሬም ቢሆን ጨርሶ ሰዎች ስላልጠፉት በአባቶቻችን ጸሎት በእናቶቻችን ጸሎት ሌትም ቀንም ያለማቋረጥ እግዚአብሔር ሆይ መሐሪ ነህ ይቅር በል ብለው የሚለምኑማ ጨርሶ ባይኖሩ ኑሮ ሁላችንም ባልነበርን። ግን ደግሞ እግዚአብሔር ሁልጊዜም ሰዎች አሉት በዚህ መካከል። ስትቀቅሉት ለንፍሮ ባቄላውን ያሁሉ ሰዓት ያሁሉ ፍላት ወርዶበት ምንም ነገር ሳይሆን የሚወጣ የለም። በዚህ በኃጢአቱ ዓለም በኃጢአቱ ከተማም ተቀምጠው በዓለምም ውስጥ ሆነው የዓለሙ ኃጢአት የማይነካቸው ሕሊናቸው ለእግዚአብሔር የተገዛ ሰውነታቸው ለእግዚአብሔር የተሰጠ ጉልበታቸው ሁልጊዜ ለእግዚአብሔር የሚንበረከክ አንደበታቸው እግዚአብሔርን ከማመስገን ውጭ የዓለምን ምናምንቴ ነገር ጨርሶ የማያስብ የማይናገር እንደዚህ አይነት ሰዎች ስላሉ በእነዚያ ጸሎት እየተደገፍን እንውላለን፣ እናድራለን። ይመሻል፣ ይነጋል፣ ይጠባል። በቸርነቱም ፀሐዩን ከምኑ እያፈራረቀ ክረምቱን ከበጋው ይዞን ይኖራል። አለበለዚያ ነገሩ ሁሉ የተዘበራረቀ ይመስላል። ስለዚህ በድያለሁ የሚለውን እንመን። ለነገሩ በድያለሁ የሚለው ቃል አንደፍረውም አይደለም። ለእርቅ እንኳ ብንጋበዝ አስታራቂ ሽማግሌዎች እንኳ ቢቀመጡ በድሎኛል የሚለው ቃል ነው ቶሎ የሚወረወር ከኛ። በድሎኛል መጀመሪያ መበደሉን ማመን አለበት። መጀመሪያ ይቅርታ መጠየቅ አለበት። አምላካችን በድለነው ነው እንጂ በድሎን ነው እንዴ? የእኛን መከራ የተቀበለ እኛ ግን በድለን እንኳ በድለናል ለማለት አንደፍርም። ተበድለናል በድለውናል ለማለት ግን ቅርቦች ነን። ስለዚህ በደልን ይቅር ወደሚለው ወደ እግዚአብሔር እንቅረብ። በእያንዳንዳችን ዋጋ ተከፍሎብናልና የተከፈለልን ዋጋ ደግሞ ብር ወርቅ እንኳ አይደለም፣ ንጹሕ ደም ነውና የተከፈለልን። እነሆ በንጹሕ ደሙ ተዋጅተን ንስሐ ገብተን እንድንኖር እግዚአብሔር ይርዳን። የዛሬው ቪዲዮ እነዚህን ይመስሉ ነበረ። ትምህርት እንዳገኛችሁበት ተስፋ አድርጋለሁ። በሚቀጥለው ደግሞ ሰፋ ባሉ ትምህርቶች የምንመለስ ይሆናል። ከዚህ በኋላ እንግዲህ በናታንያ ሚዲያ እናንተን የሚጠቅሙ እናንተን ጥያቄ እየጠየቃችሁ ጥያቄዎቻችሁ መልስ የሚያገኙበት ሚዲያ ሊሆን ይገባል ብዬም ስለማምን ጥያቄ ካላችሁ ማንኛውም ጥያቄ ካላችሁ ኮሜንት ላይ ያስቀመጣችሁልኝ ሰባኪና ወንጌል ምን አለው በዚህ ጉዳይ የኢትዮጵያ ኦርቶዶክስ ተዋሕዶ ምን ትላለች የሚለውንም እየተመለከተን የምንቀጥል ይሆናል። ለጥያቄዎቻችሁ መልስ የምታገኙበት ዩቲዩብ ቻናል ነው ናታንያ ሚዲያ። ይህ ቪዲዮ ግን ለብዙ ክርስቲያኖች እንዲደርስ ላይክ ማድረግ አትርሱ ባካችሁም። ሼርና ሰብስክራይብ ብታደርጉ ቀጣይ ቪዲዮ ሲለቀቅ ወዲያው ይደርሳችኋል። ናታንያ ሚዲያን በሱፐር ታንክስ እና ሱፐር ቻት መደገፍ ትችላላችሁ። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜን ተመኘው። ሰላም። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ስብሐት ወክብር ለስሉስ ቅዱስ ይእሉ አብ ወወልድ ወመንፈስ ቅዱስ ርኢኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም።